በደንብ አዳምጡ። ጠላት ብዙዎቻችንን የሚጫወትብን ኃጢአት በሰራን ጊዜ ስለሆነ ከሱ ድምጽ በላይ ግን የክርስቶስ ደም አለ። ከሱ ድምጽ በላይ ግን የታረደው በግ አለ። ከሱ ድምጽ በላይ ግን በሕይወታችን ፋንታ ሕይወትን የሰጠን አለ። እኔ ጥያቄ ልጠይቃችሁ፣ ኃጢአት እንደማንሰራ ሳያውቅ ቀርቶ ነው እንዲህ ያዳነን ኢየሱስ? እኔ እኮ ምን አይነት እኮ ትምህርት እንደተማርን አላውቅም። በኃጢአታችን ብንናዘዝ ወለምታ ይዞን ብንወድቅ ነው። ወለምታ ይዞን መጥፎ ኃጢአት ብንሰራ ነው። ስለሱ ነው የሚያወራ። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ፣ እስኪ ሁሉ በሉ ከኔ ጋር መሆናችሁ 25 ሰው አለ። ሁሉ በሉ፣ ሁሉ በሉ፣ እስኪ ሁሉ በሉ ከኔ ጋር መሆናችሁን እያየው ነው ኮሜንት። ሁሉ በሉ። ታንኪው ኢየሱስ ጌታ ነው። ከኔ ጋር እንዳለች ታስታውቃለች። ታንኪው መስቲ። ሁሉ በሉ፣ ሁሉ ከኔ ጋር መሆናችሁ ሁሉ በሉ፣ ሁሉ በሉ፣ ሁሉ 3 ሰው ብቻ 4 ሰው ብቻ 25 ሰው አለ። ሁሉ በሉ፣ ግደላችሁም በራሳችሁ ላይ ተናገሩ። ሁሉ በሉ፣ ሁሉ በሉ፣ ሁሉ በሉ። አያችሁ የሰራነውን ኃጢአት ሁሉ ማለት ነው። ሰይጣን እመኑኝ ኃጢአት ስንሰራ ነው ወደ ኩነን የሚመጣው። ታዲያ ምን እናድርግ? ተፌ ኢየሱስ ክርስቶስ ደም ከሰራነው ኃጢአት በላይ የሚያነሳን እንደሆነ መመለስ አለብን። እዩ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ስለ ኢየሱስ እኮ ነው የሚያወራው። ከዛ ቁጥር 10 እዩ ስለምንሰራው ኃጢአት ነው ተሳስተን ያልኳችሁ። እዩ ቁጥር 10 ኃጢአት አናደርግም ብንል እናደርጋለን እንጂ ወደን አናደርግም፣ ደስ ብሎን አናደርግም፣ እንትን አናደርግም። የሚጸጸት ልብ ግን አለ። ስተን እናደርጋለን፣ የሆነ ነገር ሁነን እናደርጋለን። ይውላችሁ ኃጢአት አናደርግም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ከዛ እዩ ቁጥር 2ን እንደው እባካችሁ ላንብብላችሁ ከርዕሴም ውጭ ቢሆን ግን ያያይዘዋል። 1 ዮሐንስ 2:1 ላይ ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። የክርስቶስ ኢየሱስ ልጅ ስለሆነ ማለት ነው። ይህንን እንዳታደርጉ እጽፍላችኋለሁ። ከዛ ማንም ኃጢአት ቢያደርግ ግን I love this one ሳያውቀው ማለት ነው። በደንብ አዳምጡኝ ጌቶቼና ወንድሞቼ። ደሙ ስተን ከምናደርገው ኃጢአት በላይ ነው። እንዴት የጠላትን ድምፅ እንሰማለን? እዩ ይሄ ነፃ ያወጣናል። ልጆች ሆይ ኃጢአትን እንዳታደርጉ ይህን